አሽቃባጭ ዛሬ በእንግሊዘኛ የምነግራችሁ አንድ ቃል ነው። አሽቃባጭ በእንግሊዘኛ ምን ይባላል? በጣም ብዙ አይነት አሉት። በጣም ከጨዋው እስከ ላይክ ትንሽ ሰዎችን እስከሚያስቀይመው ድረስ ዛሬ እነግራችኋለሁ። አሽቃባጭ ሲኮፋንት ወይም ደግሞ ቃልዋት ሲኮፋንት ወይም ደግሞ ኦብሲኩወስ ፐርሰን ይባላል። እነዚህ የጨዋ ናቸው። ኦብሲኩወስ ወይም ደግሞ ሲኮፋንት። ይሄንን ካላችሁ ስለዚህ እነዚህ ሁለቱ የሰጧችሁ ሲኮፋንት እና ኦብሲኩወስ በጣም የጨዋ ናቸው። ሌሎቹን ግን ልንገራችሁ። ለምሳሌ ቡት ሊከር ማለት ቡት ጫማው ነው አይደል? ጫማ ላሽ፣ ጫማ ጠራጊ ብላችሁ ታውቃላችሁ አይደል? አሽቃባጭን በደንብ ይገልጿል። ቡት ሊከር። ሌላኛው የስማን ይባላሉ። እንደዚህ አይነት ሰዎች በጣም የሚያሽቃብጡ ላይክ ለመወደድ የሆነ ጥቅም ለማግኘት ምናምን ብለው ተፍተፍ የሚሉ ሰዎች ይላሉ። ትንሽ ደግሞ ጨዋ ያልሆነችውን ደግሞ ልንገራችሁ። he is an ass licker and he is an ass kisser ካላችሁ ይባላል። እንደዛ ማለት ያው የምታውቁት ነው። አስ ከኋላ ያለው ነው አይደል? ቢለውን አስ ሊከር እና አስ ኪሰር ትላላችሁ። ሌሎች ተጨማሪ ቃላቶችም አሉት አሽቃባጭ። if you want puppet minion ምናምን እያሉ የሚሄዱ አሉ። so use these things. Thank you very much. We'll see you next time. Bye.